ኢራን በጭራሽ የኒኩሌር ጦር መሳሪያ መያዝ የለባትም የቡድን ሰባት አባል ሀገራት መግለጫ ነው። ሰላም ጤና ይስጥልኝ የሲሎ ሚዲያ ተከታዮች እንደምን ቆያችሁ? የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሁሴን ነኝ። የቡድን ሰባት አባል ሀገራት ኢራን በፍጹም የኒኩሌር ጦር መሳሪያ መያዝ አትችልም ሲሉ በመግለጫቸው አሳወቁ ሲል ሮይተርስ ዘግቧል። ቡድኑ ባወጣው መግለጫ ኢራን በፍጹም የኒኩሌር ጦር መሳሪያ መያዝ አትችልም ያለ ሲሆን በአንጻሩ ግን እስራኤል ራሷን የመከላከል መብት አላት ሲል ቡድኑ ለእስራኤል ያለውን ድጋፍ አረጋግጧል ይላል ዘገባው። የኢራንና የእስራኤል ግጭት አስመልክቶ የወጣው የግሩፕ ሰባት መግለጫም ለእስራኤል ደህንነት ያለን ድጋፍ እናረጋግጣለን ነው ያለው። ይህ መግለጫ የወጣው በኢራንና በእስራኤል መካከል ያለው ውጥረት በከፍተኛ ደረጃ እየጨመረ መምጣቱና ሁኔታው ወደ ሰፊ ቀጠናዊ ግጭት ሊገባ ይችላል የሚል ስጋት እየጨመረ በሄደበት ወቅት ነው። ውጥረቱም በቀጠናው ላይ ትልቅ ስጋት ደቅኗልም ይላል ዘገባው።